እኔንም እድል ስጭኝና ጓደኛሽ አድርግኝ። ያው ናት። ያ ማነት ደግሞ ያው እንጂ ከ9 ወር በኋላ የምትመጣው ልጄ ናት። አንጋባ ማን ነው? አባቴስ እንዴ በቃ ከፈለጉ ነገውን ያጋቡን። እኔ ልጅ አምሮኛል። ያው ጉዳይ ግን እንዳትረሺ። ሰርግም ቢሆን አሁን አንፈልግም። ልጅም እግዚአብሔር በፈቀደ ጊዜ ይደርሳል። በቃ አሁን እኛ አንፈልግ። እኔ ቆይ ኃይለኛ ሴት ነኝ? ኮንፈርት የምነሳ አይነት ሴት ነኝ? አይደለሽ። አንቺ እኮ ፈታ የምታደርጊ ሰው ነሽ። ሳቅ ጨዋታ እንጂ ተንኮል የሚባል ነገር የሌለብሽ። ረቲ ትክክል ናት። የኔን ባህሪ ስለምታውቅ ነው ከሰው ራቂ የምትለኝ። እኔ ማለት ሰው በቀላሉ የሚሰብረኝ ተሰባሪ ስስ ሸክላ ነኝ። ግን አልዋሽም። ያንን ባህል እንዴት እንደምናደርገው እንጃ። አታስቢ። በቃ ወይ ካልሆነ ለአባባ እውነቱ መናገር ነው። ምን ብለን? ያው አስገድጄ። በቃ እንዳትጨርሰውሽ። እኔ አንተን ስም ማንም በክፉ እንዲያነሳው አልፈልግም። ግን እኮ እውነታው እሱ ነው። በቃ ምንም ቢሆን ወይ በፈቃዴ እንደሆነ እነግረዋለሁ እንጂ በጭራሽ አንተን እንደዛ አላስብልም። ሰላም እንዴት ናችሁ? ውድ ቻናሌ ቤተሰቦች በመላው ዓለም ያላችሁ በቅድሚያ ለቻናል አዲስ የሆናችሁ ሰብስክራይብ፣ ቪዲዮውን ደግሞ ላይክ፣ ሼር በማድረግ ቤተሰብ ሆኖ ላለውኝ እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩም ግብዣዬ ነው። በጽናት ተከታታይ ድራማ በክፍል 79 በአዲስ መልክ ይዘን መጥተናል። ያየናቸውን ትዕይንቶች ለእናንተ ልናደርስ ወደን ዛሬ ላይ ሰኒ እንግዲህ ከክብሮም ጋር ናት። ክብሮምም ከጠገቧ ሆኖ እያዋራት ነው። ታዲያ በዛ መሃል በወሬያቸው መሃል ተወኝ እባክህ እያለችው ነው። ክብሮም ግን አንቺ ምንም ነገር አልፈልግም፣ ግን ደግሞ የተሳሳተ መንገድ ሁነሽ ሳይሽ ደግሞ አልተውሽም እያላት ነው። ታዲያ ምንድነው እሱ ስትልም አዎ ወጣትነትሽን እየኖርሽ አይደለም እያለ እየመከራት ነው። ታዲያ አሁን ላይ ጓደኞችሽን ተመልከች እስኪ ያለሽበትን ራስሽን በደንብ አዳምጪ እያለ እየመከራት ነው። ሰኒ አሁን ላይ ወደ ቤቷ ተመልሳ መጥታለች፣ ወደ ራሷ ቤት። ታዲያ እኔና እህቴ ተሳስተን ቢሆንስ እያለች ነው። እሱ ደግሞ ክብሮም ከሰጣት ምክርና አስተያየት እህትሽስ ቢሆን ምን ያክል ላንቺ የምታስብልሽ ሮድ ሞዴል ናት ነበረ። ታዲያ አሁን ላይ በደንብ ራሽን አዳምጪ ስላላት ነው። አሁን ላይ ታዲያ ምን እያደረኩ ነው እያለችም ልባችንም ሰተን ተሰብረናል ግን እያለች እህቷን እያስታወሰች ነው። ታዲያ እኔ ማን ነው እኔን የሚረዳኝ እያለችም ሀሳቧን ለራሷ ታብሰለስላለች። ከእህቷም ጋር ስልክ እየደወለች ነበርና ሲያወሩ ነበር። ታዲያ እህቷ ሰላምታ እየሰጠቻት ነው። ብቸኛ ሰው ምን ይሆናል የሚል መልስ ትመልስላታለች። አንቺ እንኳን አትረጅኝ የሚል ነገር በውስጡ አለ። ስልኩን አውርታ ሰላምታ ከተለዋወጡ በኋላ ስልኩንም ዘግታ ለምንድን ነው ግን ብቸኛ የሆንኩት የሚል ጥያቄ ለራሷ ፈጥሮባታል። በሌላ በኩል ያየነው ኪራ ከጽናትን እንግዲህ ልጅ አማረኝ እያላት ነው። አትወልጅልኝም ወይ ያለ ጥያቄ አንስተዋል። ጽናትም ታዲያ እወልድልሃለሁ ብለዋለች። ግን ታዲያ የመጀመሪያ ልጅ ወንድ ነው ስትልም እንዴት እንደሱ ያለሽ ኪራ ደግሞ ሴት ነው። እንግዲህ በልጃቸው ጾታ ሲከራከሩም ተመልክተናቸዋል ሁለታቸውን። ክብሮም ሰኒን ጓደኛሽ አድርጌኝ እያላት ነው። ሁሉም ሰው አንድ እንዳልሆነ ላሳይሽ ብሎ እየመከራት ነው። ነገር ግን እሷ በአንዳንድ ነገሮች ሀሳብ እየሰጠችው ያለ ይህን ስላት ግን እሷ ላስብበት የሚል ነገር ተናግራለች። ክብሮምም የፍቅር ጥያቄ አደረግሽ እኮ እያላት ነው። ታዲያ እሷም ሲሳሳቁና አስተያየቱን ደግሞ በዚህ መልኩ ስትቀበለውም አድምጠናል፣ ተመልክተናል። አድማጭ ተመልካቾቼ ኪራ አሁን ላይ እንዴት አደርሽ የህዊ እናት ይላታል። እንግዲህ ጽናትም ማለት ነው ቀድሞ ልጁን ስም አውጥቶላታል ኪራ። ጽናትም ታዲያ ማናት ልጅቷ የጠራሃት ሂዊያን ማናት እያለችም የልጅቷን ስም ስትጠራ ከ9 ወር በኋላ የምትመጣው ልጄ ናት እያላት ነው። ጽናት ሳንጋባማ አንወልድም ብለዋለች አባቴስ ብላለች። ምክንያቱም አባትዬ ቦግ በማድረግ ልጄ እድርሻለሁ አሆ ተብሎ ነው ከቤት የምትወጩ ተብላ ነበርና ምናስታውሰው ነው። አድማጭ ተመልካች ኪራ ግን ከፈለጉ አሁኑኑ ያጋቡን የሚል ጥያቄ አንስቷል። ታዲያ ልጅ አምሮኛል እፈልጋለሁ እያለ አሁን ይህን ሀሳብ በተደጋጋሚ ጥያቄ አንስቶባታል ጽናት። በሌላ በኩል ናሆሜ ከእናቱ ጋር እንግዲህ ስልክ እያወራ ነበር። እናትየዋ እንደምናውቀው ልጅ ትፈልጋለች፣ የልጅ ልጅ ማየት ማለት ነው። ታዲያ አሁን ላይ ያለውን ችግር ሁላችንም የምናውቀው ነው። ምክንያቱም ደግሞ የምሩ የልብ ኬዝ ነው። ባለባት የጤና እክል ልጅ ቶሎ መውለድ እንደማትችል የታወቀ ነው። ነገሮቹ በሂደት ከበሽታዋ ከተፈወሰች ማድረግ እንደምትችል እነሱ በራሳቸው እያሰቡና እየጸለዩ ያሉ ጥንዶች ናቸው። ሁለቱ ይዋደዳሉ። ታዲያ የቤተሰብ ጣልቃ ገብቶባቸዋል። እናቱ ጧት ማታ ልጅ ካልተወለደ የሚል ጥያቄ ለልጇን ብቻ ሳይሆን ለምራቷ ለምሩም ይህን ጥያቄ አንስታለች እንደምናውቀው። ታዲያ ሁሉም ነገር ቀስ ብሎ እንደሚሆን ነው እያስረዷት የነበረው። ዛሬ ግን ምርር ብሎት እናቱን ኮስተር ብሎ እየተናገረ ነው።
ሰርጉም አሁን ላይ አያስቸኩለን የሚቆይ ልጅም እንደዚሁ እያለ ነው። አንፈልግም፣ ባለን ህይወት ደስተኞች ነን ሁለታችንም፣ ተረጅኝ እያለ ከእናቱ ጋር በስልክ እንደዚህ ሲጨቃጨቅ ተመልክታለች። ከኋላው ሁና ስልኩን ድንገት እናቱም ስለተናደዱ ዘግተውበታል። ሄሎ ሄሎ ቢሉ መልስ አጥቷል። ቀና ሲል ግን እምሩ ካጠገቡ ናት። እናትህን ነው ወይ በዚህ ልክ የምትጨቃጨቃት? አሁኑኑ ደውለህ ይቅርታ ማለት አለብህ ብላ ኮስተር ብላ እየተናገረችው ነው። ናሆሜ ምን አይነት እንደዚህ ከሆነ አልጠበኩም፣ እሷ እኮ ናት እያለ ቢሆንም አሁኑኑ ይቅርታ ማለት አለብህ ብለዋለች። ታዲያ ናሆሜ ምን አይነት አጣብቂ ውስጥ የገባውት እያለም ሲያዝንና ሲተክዝ ተመልክተነዋል። ሰናይትና ክብሮም እንግዲህ ክብሮም ከቤቷ ሂዷልና ምግብ ሊያበስልላት በኪችን ነው። እሷም የአማራት ምግብ ድርቆሽ ነው፣ ድርቆሽ አማረኝ ትለዋለች። ክብሮም ደግሞ ምን ማለት ነው አረገሽ እንዴ ይላታል። ታዲያ ሰኒ በንፋሱ ነው ወይ ትለዋለች። ክብሮም ታዲያ ሳናየው የሚገባ ካለ የሚል ነገርም አንስቷል፣ ጥያቄ ማለት ነው። እንግዲህ ከሷ ቤት ከሱ ውጭ ደግሞ ቅዱስ እንደሚመጣ አይተነዋል በባለፈው ክፍል ማለት ነው። ሰኒ ታዲያ እንዴ ምን ማለት ነው እያለችም ብቻ የታባቱን የገደል ይግባ የሚል ጥያቄ ማንስታ ነበረ። ታዲያ ክብሮም አንቺን ያገባማ ራሱን ብቻ አስሮ ገመድ ላይ ራሱን በገደል እንደመወርወር ማለት ነው የሚል ነገር ሲናገራት ሰኒ ተቆጥታለች። ክብሮም ግን አውቄ ነው ቀልዴ ነው እያለ ሊያባብላት እንግዲህ ቢሞክርም እሷ ግን የልብህን ከተናገርክ ወዲያ እያለች ነበር። ነገር ግን ክብሮም አንቺን ያገባማ የትም ያልታየ ፍቅር ነው የሚኖረው እያለም እንደገና ደስ በሚል ቃልም እያባበላት ነው። ሰኒ ታዲያ የማግባት እቅድ ቢኖረኝ ኖሮ ገላይ ነበረ እያለችው ነው። ክብሮም ታዲያ እንደምንም ብቻ አድኘው እንደ ነፍሰ ገዳይ ነፍሰ አጥፊማ እንዳታደርግኝ እንደዚህ አይነት ነገር አልጠብቅም እያለ ክብሮም ታዲያ ሰኒን ብቻ ለውጥ እየታየባት ነው እያላት ነው። አሁን ላይ እውነት ነው ከሱ ጋራ ብዙ ጊዜ ተቃራኒ መልስ ነበር የምትሰጠው። ዛሬ ግን ደግሞ ሀሳቦቹን ለማዳመጥ የሞከረች ትመስላለች። ሰኒ እንግዲህ ኪራን አግኝታው ነበር ደረጃ ላይ ቁጭ ብላ። ምን ሆነሻል? የከፋሽ ትመስያለሽ፣ በሀሳብ ውስጥ ነሽ እያላትም ስለነበር ጥያቄ ልጠይቅ ብላ እኔ ግን ኃይለኛ ሴት ነኝ ወይስ ደግሞ ለሰዎች ብቻ ኮምፎርት የማልሰጥ አይነት ሴት ነኝ? እስኪ ንገረኝ ስለኔ ትለዋለች። ኪራ አይደለሽም ደግሞ እንዴት ስጠየቅሽኝ ይላታል። እንዲሁ ስለ ራሴ ማወቅ ፈልጌ ትለዋለች። አንቺ እኮ ፈታ የምታደርጊ ሰው ነሽ፣ ሳቅና ጨዋታ እንጂ ደግሞ ተንኮል የሌለብሽ እያላት ነው። ሰኒ ታዲያ አሰክሳይ ብትለውም ኪራ ግን እውነታውን ነው ምነግርሽ፣ አንቺ እንደዚህ ነሽ፣ በቃ ደስ የምትይ ጨዋታ አዋቂ ድምቀት ነሽ እያላት ነው። ሰኒ ታዲያ መጽሐፍ ላይ ያለው መሰለኝ የሚል ነገር ሀሳብ ሰጥተዋለች። ኪራ ግን እንደዚህ ብሏታል። ከመቼ ወዲህ ነው ግን አንቺ ለሰው እንደዚህ ይሉኝታ የኖርሽው እያላት ነው። እንደውስ ደግሞ ምንስ ለምንስ መጨነቅ ጀመርሽ እያላት ነው። ሰኒ ግን ከሰዎች ጋር ብቻ ምንም ነገር አላለችውም፣ መልስ አልሰጠችውም። እሱም ይሄን ካላት በኋላ ሲሄድ ሰናይት ታዲያ እርቦኝ ነው በማለት ስንጫንጭ የሚል ነገር ሀሳብ ሰጥተው ስለነበር ታዲያ እሱም አዎ መብላት አለብሽ ምግብ እያላት ነው። ሰኒ ታዲያ ከሰዎች ጋር ብቻ ምግብ ወዳድነቴ ብቻ ነው እንዴ ታሪኬ የሚል ሀሳብ በራሷ ውስጥ አድሮባታል። በሌላ በኩል ሰኒ በጣም ከፍቷታል። አሁን ላይ እያለቀሰች ነው። ታዲያ እህቴ እውነቷን ነው ከሰው ራቂ የምትለኝ፣ አሁን ኪራ ምንም ያስከፋ ነገር ተናግሮኝ ነው እንደዚህ የከፋኝ እያለች ነው። ብቻ ሰው እኔ እኮ ሰው በቀላሉ የሚሰብረኝ ስስ ሸክላ ነኝ ስትልም ለራሷ ሀሳብ እየሰጠች በልቅሶ ታጅብ አይተናታል። ክብሮም እንግዲህ ኮሰረቴ ምን ሆና ይሆን ዘገየችብኝ ያለ በመንገድ ላይ ብቻውን ቆመው ተመልክተነዋል። ካልሆነ ቤቷ ልሄድ ደግሞ ትሰድበኝ ይሆን እንዴት ቆጣ ይሆን ይላል። ነገሩ ደቂቃዎች ልስጣትና ካልመጣች ወደ ቤቷ መሄዴ ነው ሲልም አድምጠናል። ምክንያቱም አሁን ሰኒ ድጋሜ የቷን ትእዛዝ አክብራ ብቻዋን ለመሆን የመረጠች ትመስላለች። ክብሮም ወደ ሰኒ ቤት ሄዷል። ክብሮም ምን ሆነሽ ነው ግን እያላት ነው። ሰኒ ስራ ነበርኩኝ እያለችው ነው። አትዋሽ ውሸት አያምርብሽም ብሎ እየጠየቃት ነው። ምሳስ አልበላሽም ወይ? ብቻ ሰላምሽ ፊትሽ ይናገራል፣ ያለቀሽ ትመስያለሽ ደግሞ እያላት ነው። ሰኒ ግን አላለቀስኩም ብለው ነበር ውሸት አያምርብሽም ሲላት፣ ሰኒ ፊልም አይቼ ነው እውነታዬ ነው ፊልም ሳያለቀስኩኝ ለዛ ነው ያለቀስኩት ብለዋለች። የሚያሳዝን ታሪክ ስለነበረ አስለቀሰኝ ስትል፣ ክብሮም ግን አንቺ በፊልም አታለቅሽም እያላት ነው። ሰኒ ተረዳኝ ተወኝ እባክህ ስትል፣ ክብሮም እኔ እውነታዎሽን ብቻ እውነታውን እንድትነግሪኝ ነው ደግሞ እኮ ብቻ የተጎዳሽ ነው እየተጎዳሽ ስለሆነ ልተውሽ አልፈልግም እያላት ነው። ሰኒ ግን ምን ላድርግ ትላለች። ሁሉም ሰው የራሱን ስሜት ይነግረኛል እና እነሱን
በዘረጉት መስመር እንዲሄድ ያስገድዱኛል እያለችው ነው። ክብሮም አሁን ላይ አንቺ ነሽ መስመርሽን ማሳመር ያለብሽ እያላት ነው። ሰኒ እንዴት እያለች እየጠየቀችው ነው። ክብሮም ግን የሰው ልጅ በቃ ካላልሽው ራሱ እንደፈለገ ሊያደርግሽ ነው የሚፈልገው። ስለዚህ እኔ ማነኝ የሚለውን ማወቅ አለብሽ፣ ማወቅ መቻል አለብሽ እያላት ነው። ሰኒ አሁን ላይ እሺ ብለዋለች። እናም ክብሮም ስለዚህ መልሱን ንገረኝ፣ ከዛስ ምን ማድረግ አለብሽ ስትል ይህንን ሆነሽ ከተገኘሽ በኋላ እነግርሻለሁ እያላት ነው። በሌላ በኩል እንግዲህ አሁን ላይ ኪራ አባትሽ ሰርጉን ጠርተው ከዛ እኔን መጥቼ በፈረስ ወስድሻለሁ ይላታል። እንግዲህ ሁለቱ ጥንዶች። ጽናት ግን አባቴ ሲመርቀን ህልሙ ሲሳካ ያኔ ቀን ማየት ማናፈቀኝ ትላለች። ኪራ ለምትወጂው ሰው ደስታን መኖር ምን ያክል ደስ የሚል ነገር አለ እያላት ነው። ጽናት ታዲያ በጣም እንዲህ ብቻ በጣም ደስ የሚል ነው፣ ከዚህ በላይ ማምን ደግሞ እያለች ሀሳብ እየሰጠን ይሁኖም ደግሞ ብቻ ያሳደጉን ቤተሰቦች ማስከፋት የለብንም ብለዋለች ኪራ። አው እሱማ ልክ ነሽ መሆን አለበት። ያሳደጉንማ እነሱ ሁሉን ነገር አድርገውልናል። እነሱን ረሳን ማለት እኮ የበላንበትን ወጭት መስበር ማለት ነው እያላት ነው። ጽናት ግን አሁን ላይ አልዋሽህም ብቻ ያንን ባህል እንዴት ነው የምናደርገው እያለች ነው። የብር አምባሩ ነገር ነው እንግዲህ። ምክንያቱም አንዲት ሴት ልጅ በእነሱ ባህልና ወግ ድንግል ሆና ነው የምትዳረው። እሷ ደግሞ እንዳልሆነች የታወቀ ነው። ታዲያ ኪራ ይሄንን ያሳስብሽ አይገባም፣ ካልሆነ ለአባታችን እውነቱን እናገራለን ሲላ ጽናት ምን ብለን ስትል ኪራ እንግዲህ አስገድጄ እንደደፈርኩሽ ብሎም ሊነግራት ስለነበር እንዳጨርሰው ሀሳቡን ብላ እኔ ያንተን ስም ማንም ሰው በክፉ እንዲያነሳብኝ አልፈልግም እያለችው ነው። ኪራ ግን እውነታው እኮ ይሄ ነው ሲላት ጽናት በፍቃድ እንደሆነ እነግረዋለሁኝ እንጂ አንተን በክፉ ማንም ሰው እንዲያነሳና እንዲመለከት አልፈልግም ብላለች። ኪራ ፈጣሪ ምን ባደርግልን ነው እንደዚህ የምታፈቅረኝ ሴት የሰጠኝ እያለ ነው። ጽናትም ቢሆን ቅልብ ስላለህ ለሰው መጥፎ የማታስብ ስለሆንክ ነው እያለችው ነው። ኪራ ታዲያ ብለሽ ነው እያላት ነው። አዎ ስለዋለች። ጽናት አሁን ላይ ወደ እምሩ ቤት ሄዳ ስራ ለምታግዛታለች። ምክንያቱም እምሩ አሁን ታማሚ ስለሆነች እና ስራውን እየሰራሽ ነው። እያወሩ ነው ቁጭ ብለውም አንዳንድ ነገሮች ካወሩ በኋላ ጽናትም እንግዲህ አይዞሽ ራሽን ተንከባከብ እያለሽ በጓደኝነት እየመከረቻት በመሀል እምሩ ስለ ሰኒ ሀሳብ አንስታ ሰኒ ምን ሆናለች ስትል ጽናት አላወቁ ሰኒ ልክ አይደለችም የሚረብሻት ነገር ያለ ይመስላል ብላለች ጽናት። እምሩ ግን የእህቷ ባል ቤተሰቦች ሆኑ የሚያስጨንቋት ስትል ይህንን እምሩ ሰኒ ምን ሆና ይሆን ይህንን ብቻ እጅግ በጣም እያሰበች ከዚህ ቤትም ጠፍታለች። እውነታው ብቻ ደብሯት ይሆን እያለችም ከሷ ቤት በመቅረቷም እያሰበች ነው። በእርግጥ እሷ ራሷን በእነሱ ምክንያት ሳይሆን ያው እንግዲህ እህቷ በምትላትን ነገር ተግባራዊ ለማድረግ ተመልሳ ራሷን ለማግለል እያሰበች ነው። በእርግጥ አሁን ላይ ክብሮም እየቀረባት ነው። እሷም የእሱን ሀሳብ ለማዳመጥ የምትሞክር ትመስላለች። አድማጭ ተመልካቾቼ የእናንተንም ሀሳብ አስተያየት በኮሜንት ግለጹልኝ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ፣ ሸር በማድረግ ቤተሰብ ሆኖ ላለውኝ አብራችሁን ስለቆያችሁ አመሰግናለሁ።